የዝሙት ጠንቅ በመጽሐፈ ምሳሌ ምዕራፍ 2 ላይ ከቁጥር 17 እስከ 19 ከጋለሞታ ሴት አንተን ለመታደግ ቃሏን ከምታለዝብ ከላይ ለያይቱም ሴት የሕፃንነት ወዳጇን የምትተው የአምላኳን ቃል ኪዳን የምትረሳ ቤቷ ወደ ሞት ያዘነበለ ነው፣ አካሄዷም ወደ ሙታን ጥላ። ወደ እርሷ የሚገቡ ሁሉ አይመለሱም፣ የሕይወትንም ጎዳና አያገኙም ይላል። የዝሙት ጠንቅ ከባድ ነው። በተለይ አሁን ያለንበት የምድራችን ጉዳይ እሱ እንደሆነ ተረድቻለሁ። በተለይ ከፍተኛ ቪው ያለው የመጀመሪያው በዝሙት ጉዳይ ላይ ያስተላለፍኩት ከ230 ሺህ በላይ ሰው አይቶታል። ከፍተኛ ቪው ያለው ወይም እይታ ያለው ይሄኛው እንደሆነ ተረድቻለሁ። ያ ማለት እንግዲህ የብዙ ሰው ችግር ነው፣ ደግሞ ከባድም ነው። ከኃጢአት ሁሉ የሚከፋው ነው ዝሙት፣ ሴሰኝነት ይለዋል። ዝሙት የሚለው ባገቡ ሰዎች መካከል የሚፈጸም ነው። ሴሰኝነት ደግሞ ያላገቡ ሰዎች የሚፈጽሙት ነው። አደገኛ ነው፣ ጠንቅ ነው ይለዋል መጽሐፍ ቅዱስ። ጠንቅ ነው። ከዝሙት መጠንቀቅ አለብን። የመንፈስ ስራ አለበት። በዚህ ዘመን ላይ በጣም ነፃነት የተለቀቀበት ጉዳይ ነው። በቃ የቀለለበት ግን እጅግ አደገኛ፣ ቀላል አድርገን የያዝነው ከትንሽ እስከ ትልቅ ትውልድ ሁሉ የተያዘበት እጅግ ከባድ ጠንቅ ነው። ምክንያቱም ስጋንም ነፍስንም ያጠፋል፣ የመንፈስንም የስጋንም ክብር ያበላሻል። በምድርም በሰማይም አደጋና ጉዳት አለው። ወገኖቼ ኃጢአት በሆነው ጉዳይ ሁሉ ጠላት አለ፣ ሰይጣን አለ። በዝሙት ላይ ግን በብርቱ ይሰራል። ቤቷ ወደ ሞት ያዘነበለ ነው፣ ወደ እሷ የሄዱ ምን ይላል? አይመለሱም ይላል። ያው ቤቷ ሲል ሴት ብቻ አይደለም፣ ወንድም ነው። ቃሏን ካለዘበች በልዝብ ቃል እኔ ሁሌም ነው የምለው፣ አሁን ቲክቶክ ላይ እኔ ለጸሎት የምነሳባቸው መጽሐፍ ቅዱስ ማነበት ሰዓት ላይ ልየተቸው አይደለም፣ ኮሜንት የሚገቡበትን ሰዓት ሳይ እኩለ ሌሊት ላይ አያለው። እንደኔ እንግዲህ ልመካ አይደለም፣ ክብሩ ለእግዚአብሔር ነው። እኔ ሌሊት ላይ በጣም በእግዚአብሔር ፊት መትጋት እወዳለሁ። ለምን መሰላችሁ? ይኸውልህ ልዩ ሰው ስለሆንኩ ሳይሆን ጠንቋይ ቤት በነበርኩ ሰዓት ውቃ ቤት አገልጋይ ሲሆን መንፈስ በኃይል የሚወርደው ሌሊት ነው። ለምን? መንፈሳዊ የእግዚአብሔር ቤት እንቅስቃሴ በእንቅልፍ ስለሚያዝ ሌሊት በጣም አጋንንት ይተጋሉ። ብዙ መናፍስት የሚወርዱት በውቃ ቤት አይቻለሁ፣ ሌሊት ነው። ያው ብዙ የኃጢአት ስራም የሚሰራው በሌሊት ነው። ስለዚህ በዚያ ሰዓት እነሳለሁ። ሰዎች በዚያ ሰዓት ላይ ቲክቶክ ላይ እንደነበሩ አያለው። ልተች ልፈርድ አይደለም፣ አየት አድርጌ ለጸሎት ርዕስ ይዤ እገባለሁ። ደግሞ ደስ እያለኝ ነው። ብዙ የእግዚአብሔር ስራ እየተሰራ ነው። እግዚአብሔርን አመሰግናለሁ። እና በዛ ሰዓት ላይ ምንድን ነው? በለዘበ ቃል ይላል። ወንዱም ልዘብ ብሎ እንደው የሚናገሩት ቃል፣ ሴቷም ምን ታረጋለህ? ይሄ አጋንንት የትራፊክ ሰዓት ነው። በቦታው የሀገራችን ሰዎች ተረት ማን ነው ስሙ? ገደል ለገደል ሄዶ መቀደስ የተኛ ሰይጣን ለመቀስቀስ ይላል። በግድ ለምንድነው ስልክ ላይ ተቃራኒ ጾታ ጋር ሲሆን ስልክ ላይ ድምጽህ የሚቀየረው? ለምንድነው ድምጽሽ የሚቀየረው? ለምን በኖርማል አታወሪ? ይሄ የአጋንንት ስራ ነው። አጋንንት በደንብ ይሰለጠናል። የዛሬ 40 ዓመት የሆነ ታሪክ ልንገራችሁ። አንድ ወዳጄ አሰብ የነበረ ወዳጄ ነገረኝ ነው። ሰውየው ለስራ ጉዳይ አሰብ ሄዶ ባለትዳርም ይመስላል አለ። ሄዶ ሴተኛ ዳሪ ቤት ቀን ይገባል። ከሴተኛ ዳሪዋ ጋር ተኝቶ ሲወጣ ለሱ ብቻ ነው የሚታየው። ከሚስቴ ጋር ማንተኛ አለ ብሎ አጋንንት ራቁቱን ያሳድደዋል። እሷ እንደተገናኘሃት ደግሞ አንተ እንገናኛለሁ ብሎት ሰውየው ነፍሱን አጥቶ ይሮጣል። ሲጠየቅ ይኸው
ሚስቴ ጋር ለምን ተኛ ብሎ ያሳደደኝ ነው እኔ ደግሞ ከአንተ እንገናኛለሁ አለኝ አለ። ለሰው አይታይም። አያችሁ መናፍስት ያደሩባቸው የአጋንንት ወኪሎች አሉ። ለዚህ ነው በአንድ ቀን ዝሙት በአንድ ቀን ግንኙነት የብዙ ሰዎች ንግድ ትዳር ክብር የተበላሸው አለች እንደሌላ ያለች መንፈስ የተሞላች አለ እንደሌላ ያለ መንፈስ የተሞላ ዴስቲኒ የሚሰርቁ በቃ ከአጋንንት ጋር ተማምለዋል። ሰይጣን ይጠቀምባቸዋል። የተገናኘው ሴት ይመስልሃል ግን መንፈስ ነው። በስጋ ግንኙነት ጊዜ የምትካፈለው መንፈስ ነው። ይኸው ሀብት አተ ንግድ ተበላሽቶ ትዳር ፈርሶ ቤትሽ የተመሰቃቀለው በአንድ ቀን ግንኙነት ቀላል መሰለሽ? ተጠንቀቁ። የዝሙት ጠንቅ ከባድ ነው። እግዚአብሔር ጸጋውን ያብዛልን። መንፈሳዊን ሰዎችን ሆነ እሺ እግዚአብሔር አምላክ ይርዳን። ቀጥላለሁ። ተጠንቀቁ። መንፈሳዊውን ነገር ተሞሉ። እግዚአብሔር ነገር ተሞሉ ይላል አይደለም እኮ የእግዚአብሔርን ነገር ተሞሉ ይመስለናል። ጉዳዩ ያለው ብልት ላይ የስጋ አካል ላይ አይደለም ልብ ላይ ነው ያለው። ዳዊት የሰው ሚስት አየ፣ ግን የተገናኘው ለስጋ ፈቃድ ቢሆን የራሱ ሚስቶች ጋር ይገባ ነበር። ልብ ላይ ነው ያለው ጉዳዩ ስጋ ጋር አይደለም። ስለዚህ ዝሙትን መቋቋም ይቻላል። ዝሙት ጉዳይ ልብህን ምትሞላው ልብሽን በምን ትሞያለሽ? በመንፈሳዊ ነገር ሙዩ። እግዚአብሔር ይሄን ጉዳይ አጥፋልኝ ዝሜቴን ግደልኝ አያረገውም። እግዚአብሔር በጎ ተፈጥሮ እኮ ነው። በአግባብ እንድንጠቀምበት የተሰጠን በጎ ተፈጥሮ ነው። ስለዚህ እግዚአብሔርን ነገር ስንሞላ ኮንትሮል ማድረግ እንችላለን። እግዚአብሔር የራሳችን የመግዛት መጽሐፍ ቅዱስ ራስን የመግዛት ነው እንጂ ካየው ጋር መውደቅ ካየችው ጋር ወድቆ በኋላ ከሰከንድ ደስታ በኋላ ጸጸት የብዙ ሰዎች ከእግዚአብሔር መንግስት መውጣት ዛሬ ብዙ የሚያስጨንቀን እንዲና እንዲያ እንላለን። እሱ ያውን የስጋ ጉዳይ አይደለም። ገሃነም ትወርዳለህ። ስጋንም ነፍስንም በገሃነም የሚያጠፋ እግዚአብሔር አለ። እግዚአብሔር ይርዳን። እቀጥላለሁ። መንፈስ ቅዱስ ይቀጥላል። እግዚአብሔር ይርዳን።